አዲሷ ተከራይ ክፍል 1። ከሁላችን ቀድሞ ከቢሮ የሚደርሰው የቦርጫ ማሰሪያችን ለስራ ጉብኝት ታይዋን ደርሶ ከመጣ በኋላ ባህሪው በእጅጉ ተቀይሯል። በእርግጥ የፊቱ መልክ ከድቅድቅ ጨለማ በከፊልም ቢሆን ፍካት ጨምሮበታል። የመጣ ቀን ሁላችንም ተገርመናል። ግማሹ በምን ፍቆት ነው ይላል አያበሻ። አንዳንዱ ተፍቆ አይደለም አረ ይሄ ተልጎ ነው። ዝምተኛው እኔ በልቤ እንዴት አድርጋ ነው የማሳጅ ቤቷ ሴት ያጠበችው? የሆነ የተቀመመ የቹንግ ኬሚስትሪማ ከውናበታለች። ሰው አስመስላን የላከችው እኮ ይሄ ቅርጽ አልባ ኪ እሱን ተውትና አሁን ምርር እያለኝ የመጣው ነገር ገና ሰራተኛው ሁሉ ቢሮ እግሩ እንደደረሰ ወደ መሰብሰቢያ አዳራሽ መግባት አለበት የሚባለው አዲስ ነገር ነው። ለስብሰባ አይደለም እኮ ለመመሰጥ ሜዲቴሽን ነው ይሉታል። በእርግጥ ከስብሰባ መመሰጥ ይቀላል። ለስራ ልምድ ልውውጥ በሄደበት በማለዳ ከስራ በፊት አሰሪ ሁሉን ሰራተኛ ሰብስቦ ዮጋ ነው የሚያሰራቸው። ከዛ ነው ወደ ስራ የሚገቡት። ይህ ደግሞ የስራውን ውጤታማነት በ35% እንደጨመረው አጫውቶኛል። እኛ አሁን የዮጋ ምንጣፍ ዘርግተን መስራት ባንችልም ለጊዜው ግን የመመሰጥ ክህሎት በመጠቀም በስራችን ውጤት ላይ አዲስ ድል እናስመዘግባለን። እናንተ ተጋድማችሁ ያደራችሁ በጠዋት ከነዱካካችሁ ወደ ስራ ትገባላችሁ። ገበያውን ሁሉ በኩማችሁ ትውላላችሁ። ይህ ነበር ሰበቡ። መጀመሪያ ሰሞን እውነት ለመናገር ደብሮኝ ነበረ። ምን አለ መመሰጥን ኮርጆ እንደመጣ የደሞዛችንን እርከን ኮርጆ ቢመጣ አቤት ያልፍልን ነበር። አይደለም ተመሰጡ ተገልበጡ ቢል ራሱ እገለበጥ። ገና ቢሮ ሳልገባ ይደክመኛል። ተመሰጡ ሲል በዛው ያልጨረስኩት እንቅልፍ እየመጣ ሲታከለኝ ስለ እግዚአብሔር ቶኝ ሰርቼ ሊደርበት ብዬ ስንት ቀን አምልጫለሁ። ሰሞኑን ግን በጣም ከምወደው የዕለት ተዕለት ተግባሪ አንዱ ሆኗል። እሷ ነች ግን ያቺ አዲሷ የኔ ቤት አጠገብ የተከራየችው ሴት። የቀድሞ ህይወቴ እንዴት ድብርታም እንደነበር አትጠይቁኝ። ሳምንትም አልሞላት እኔ አጠገብ ካለው ክፍል ተከራይታ ከገባች። የቤቴ ንጥህና የኔ ባህሪ በአንድ የተቀየረ። ተከራየች ከምብል መጣችልኝ ብል ለኔ እውነት ነው። ሳላወራት ቤቴ ከደመቀ ስንግባባ ሰርግና ምላሽ ነው መቼም። ያ ከረፈፋ አሰሪ በጠዋት ሁላችን ተመሰጡ ብሎ ሲሰበስበን ድሮ የማስበው ዝብርቅርቅ ያለ ስለሆነ ቶሎ ይሰለቸኝ ነበር። በተለይም ይሄ ስለ ስራው ተመሰጡና አስቡ፣ እንዴት ገንዘብ ማመንጨት እንችላለን፣ ከተፎካካሪዎቻችን በምን እንብለጥ ብላ 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 ኡፍ ሲያስጠላ። እሷ ከመጣች ጀምሮ ግን በመሃል ከሚሰማው የዚህ ቦርጫም ሰውዬ ድምጽ ቀልቤን ሰብስቤ የማስባት እሷን ነው። እሷን ብቻ፣ ያቺን ቀይ መልከኛ የውበትን ትጥቁሉ በላዋ ላይ የደረበች፣ ያቺ በእንቁርቁሯ የቤቴን ግድግዳ ልትነደው ያደፈጠች ፍቅር መድፈኛ። የሚያቀብለንን ጥያቄዎች ወደ እርሷ ህላዊ መልክ ቀይሬ እመሰጥበታለሁ። እንዴት አድርገን ከደንበኞቻችን ልብ መግባት እንችላለን ሲል እኔ የሷ ልብ ውስጥ በምን መልኩ ምገባው? እንዴትስ አድርጌ ነው የልቧን ደጃፍ ማንኳኳው እላለሁ። ገና ወደ ደረጃው ቋ ቋ ቋ የሚል የጫማዋ ድምጽ ሲሰማ ቤቴ ውስጥ ያለው ከሀገርታሜ ምርቃት ፎቶዬ ወደ ታች ሊወድቅ ይዳደዋል። አልገባችሁም እኮ እንዴት እንደምታምር። የቤቷ በር ድምጹ ሲሰማ ድንገት ርቦኝ ልበላ የያዝኩት ጉርሻ ከእጄ ይወድቃል። ሐሳቤን ወስደዋለች። ኧረ ምን ሐሳቤን፣ እጅና እግሬም ጭምር እዛው ነው ያለው። ከተከራየች ቀን ጀምሮ የኔ ቤት ሰፍታኛለች። እሷ ጋኗ ሁሉ ነገር ያለው። በቀን አንዴ በመስሪያ ቤቴ ተዘዋዋሪ ትዕዛዝ እሷን አስባለሁ። ደስ ሲል የቀኔን በኩር ወስደዋለች። እንደተለመደው በስብሰባው አዳራሽ ወንበር ላይ ዘርፈጥ ብዬ ተቀምጫለሁ። እሷ በጊዜ ስለምትወጣ እንዳታመልጠኝ በጊዜ ቢሮ መግባት ጀምሬያለሁ። ገና በማለዳ ስለ እሷ እየተመሰጥኩ ነው። ያ ግርድፍ ድምጽ ተመሰጡ አለ። እኔ ሄድኩ እሷ ጋር። ቁርስ በልታ ይሆን
ለካ መብራት የለም ሰፈር ሳትበላ ይሄኔ ስታሳዝን። ለነገሩ ሴት አይደለች ማታ የሰራችው ይኖራል። ደሞ የለበሰችው ቀሚስ ዛሬ እንዴት እንደምታምር ሳላቀው ለካ ፈገግ ብያለሁ። የታችኛውን ከንፈሬን በጥርሴ ነከስ እያረኩ ከቤቴ ጀምሬ ከኋላ እየተከተልኩ ወደ ስራ ቦታ እያደረስኳት ነው። አቶ ኪሩቤል ሩቅ ነኝ እሷ ጋር። አንተ ኮረም ነው ኪሩቤል። አሁንም ሩቅ ነኝ። አረማሙዷን እየቆጠርኩ ነው። ኪሩቤል እሷ እየጠራችኝ መስሎኛል። በሱሱ የጉንጬን ወለል ላይ ጠፍጣፋ መዳፍ አረፈ። ብን አልኩኝ። አለቃዬ ቦርጩን አዛብጦ እያቆረጠረጠ ፊቴ ቆሟል። ቆምኩ፣ ተቀመጥኩ፣ ደነገጥኩ፣ ተነሳሁ። አይኔ ፈጠጠ። ተቀመጥ አለኝ እያፈጠጠ። በቀስታ ከተሽከርካሪ ወንበር ላይ አይኑን እያየው ወደ ላይ